አባቱ ሞተውበት ለምን አልጠየቅከውም አልኩት አንዱን ወንድሜ። እሱ እኮ የሰርጌ ቀን በክብር ጠርቸው ቀርቶብኛል ከምንም አልቆጠረኝም አለኝ። ኩርፊያ በኢስላም ከ3 ቀን በላይ የተከለከለው ነው። ቢሆን እንኳ የአንዳንድ ሰው ኩርፊያ ይገርመኛል። ደስታና ሐዘንን እንዴት ያመጣጥናል? ሰርግና ሐዘን ተቃራኒ ናቸው። ከአንዱ ቤት ሙሽራ ይወጣል፣ ከአንዱ ቤት ደግሞ አስክሬን። አንዱ ወደ አፈር ይሄዳል ትቢያ ሊሆን፣ ሌላኛው ደግሞ ወደ ቤት ይሄዳል በአላህ ፍቃድ ትውልድ ሊቀጥልና ዘር ሊተካ። ምርቃት ሰርጌን ወሊዴን ቀርተሃል ተብሎ የሰው ሐዘን መቅረት ፍትሃዊነት አይደለም፣ ነውርም ነው። ደስታና ሐዘን እኩል አይደሉም። ለደስታዬ ቀን አልተደሰትክልኝም ተብሎ ለሐዘን ቀን ማጽናናት አይሰሰትም። ሚዛናቸው አንድ አይደለም። ሰርግ መገናኘትና መደሰት ሲሆን፣ ሞት ግን ከባድ መለያየትና ሰቆቃ ነው። በሞት ቀን ትልቅ ቂም ተረስቶ ከተጎጂ ቤት ይደረሳል። ሐዘን ከባድ ነው፣ ቅስም ይሰብራል፣ ያለ ዕድሜ ያሸብታል፣ ያለ ጊዜ ያጎብጣል፣ ከሚወዱት ይነጥላል፣ ለብቻ ያስቀራል። ሐዘን ከባድ ባይሆንም ኖሮ የእመት ኸዲጃና የአጎት አቡ ጧሊብ የሞት ዘመን የሐዘን ዓመት ተብሎ ባልተሰየመ ነበር። ሞት በነቢያዊ ቤተሰብ ላይ ጭምር ጥቁር ጥላ ያጠላ ክፉ ነው። ኢብራሂም እኛ ከመለየትህ ሐዘን ገብቶናል፣ ግና ጌታችን አላህ የሚወደውን ነገር እንጂ አያደርግም ነበር ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ሲሞት። ነቢዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ጃዕፈር በሞታ ዘመቻ ላይ ሸሂድ በሆነ ጊዜ ቤተሰቦቹን ያጽናኑ ዘንድ አስታውሰዋል። እርሳቸውም በርካታ የሸሂድ ቤተሰቦችን በተለይ ባሎቻቸው የሞቱባቸውን ሴቶች ያጽናኑ ነበር። እናም ወዳጆቼ ሆይ በአንድ ሰው ቤት የሞት መከራ እንደሆነ ኩርፊያችሁን አንሱ፣ ጠባችሁንም አንሱ። በኩርፊያ ምክንያት የሞት ዱላ ያረፈበትን ቤት ከማጽናናት ችላ እንዳትሉ። ጉዳዩን እንደ ቀላል አትመልከቱት። ከአላህ በታች ሰው በሰው ተደግፎ ይነሳል። በሚያበረታቱ ሰዎች ቃላት ሐዘንም ይረሳል።